ሰላም እንደምን አላችሁ ድና የተከበራችሁ የኢትዮ ዌልዝ ክሬተርስ ዩቲዩብ ቻናል ቤተሰቦቻችን ናሆም ነኝ ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እኔ ናሆም እባላለሁ። ኦንላይን ስራና ቴክኖሎጂ ላይ ሼር እያደረግን ሰዎች እንዲጠቀሙ እኛም አብረን በስጋራ የምንሰራበት ዩቲዩብ ቻናል ነው። ሰብስክራይብ እያደረጋችሁ ቤተሰቡ ነው። በዛሬ ቪዲዮአችን ላይ ቴሌግራማችንን ተጠቅመን እንዴት ገንዘብ መስራት እንደምንችል ሙሉ ቪዲዮን አሳያችኋለሁ። ከሀስ ከፐ ማለት ነው። ከዜሮ ተነስታችሁ ቴሌግራም ቻናል ከፍታችሁ ሰብስክራይበር አምጥታችሁ እንዴት ገንዘብ መስራት እንደምትችሉና እኔ እየሰራሁበት ያለውን የቴሌግራም ቻናል አሳያችኋለሁ። ቪዲዮ በጣም ጠቃሚ ይሆናል። ጥሩ ገንዘብም ትሰሩበታላችሁ። ቪዲዮን ሲጀምሩት ላይክ አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ጥያቄ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። የሁላችሁንም ለመመለስ እንሞክራለን። ቪዲዮን ብትከታተሉትና ትክክለኛ ኦንላይን ስራ ከፈለጋችሁ ይሄ ቪዲዮ ለእናንተ ነው። በጣም ጠቃሚ ነው። ነገር ግን ጥረትና ልፋት ይፈልጋል። በመጀመሪያ ስራው ምንድነው ካላችሁ ቴሌግራም ቻናላችሁን አንድ ሰብስክራይበር በማድረስ ቴሌግራም ላይ ራሱ ላይ ሞኔታይዝ በማድረግ በተጨማሪ ደግሞ ቴሌግራም አዮ በሚባል ዌብሳይት ላይ ቴሌግራም ቻናላችሁን አዳርጋችሁ አስገብታችሁ ከዛ ላይ ከዌብሳይቱ ላይ የሚለቀቅላችሁ ማስታወቂያዎች እናንተ ቻናል ላይ ፖስት እያደረጋችሁ ጥሩ ዶላር መስራት የሚችሉበት የቴሌግራም ላይ ገንዘብ አሰራር መንገድ ነው። ሙሉን ካያችሁት እንዴት በቀላሉ ገንዘብ መስራት እንደምትችሉ የማሳያችሁ ይሆናል። በመጀመሪያ ምን ያስፈልጋችኋል? ቴሌግራም ቻናል ክሬት ታደርጋላችሁ። ለምሳሌ እኔ አንድ ቴሌግራም ቻናል ክሬት ያረኩት አለ። ናሆም አፕስ ይባላል። በቅርብ ነው ክሬት ያረኩት። እዚህ ጋር እንደምታዩት 669 ሰብስክራይበሮች አሉ። እዚህ ጋር ደግሞ እይታውን ማየት ከቻላችሁ 894፣ 1565፣ 1636 እያለ እይታዎች አሉት። ይሄ ቻናል አሁን አንድ ሰብስክራይበር ሲሞላ ቀጥታ በቴሌግራም ሞኔታይዝ አድርጌው ቶን መቁጠር ይጀምራል። ከዛ በተጨማሪ ደግሞ ቴሌግራም አዮ ላይ ሬጂስተር አድርጌ ስራውን እሰራለሁ ማለት ነው። ስለዚህ እንደኔ ቻናል ክሬት አድርጋችሁ እንዴት ማሳደግ እንችላለን ከዚህ ቪዲዮ ላይ የምነግራችሁ ይሆናል። ለምሳሌ ቻናል አንድ ሰብስክራይበር ከገባ በኋላ በሁለት መንገድ ገንዘብ መፍጠር ይችላል። የመጀመሪያው ቴሌግራም ራሱ ሞኔታይዝ ያደርገዋል። ከዛ ለቴሌግራም ሞኔታይዜሽን አመለክታለሁ። ከዛ በኋላ ምን ይሆንልኛል? ቻናሌ ሞኔታይዝ ይደረግልኛል። ሞኔታይዝ ከተደረገ በኋላ ምን መቁጠር ይጀምራል? ቶን መቁጠር ይጀምራል። ቴሌግራም የራሱን ማስታወቂያዎች ፖስት ያደርጋል። እኔም ቶሎ ቶሎ ፖስት ሳደርግ ቴሌግራም ለኔ እያሰበ በቶን ይከፍለኛል። ሁለተኛው ደግሞ ቴሌግራም አዮ የሚባል አለ። አብረን ዌብሳይቱ ላይ ገብተን ላሳያችሁ። ይሄኛው ሁለተኛው ገንዘብ የምንሰራበት ደግሞ ዌብሳይት ቴሌግራም አዮ ይባላል። የቻናላችንን ዲቴል ተናግረን እዛ ላይ ማስታወቂያ እየመጣ አብረን በጋራ የምንሰራበት ነው። ስለዚህ ቴሌግራም አዮ ይባላል። እዚህ ላይ ላሳያችሁ። ቴሌግራም አዮ ቴሌግራም አርስ የሚባል ዌብሳይት አለ። እዚህ ዌብሳይት ላይ ገብቼ ቻናሌን አንድ ሰብስክራይበር ሲሞላ ሬጂስተር አድርጌ እዚህ ዌብሳይት ላይ ገንዘብ መስራት እችላለሁ። እዚህ ዌብሳይት ላይ ሬጂስተር አድርጌ ቻናሌን ከፍቼ አስተካክዬ ከዚህ ዌብሳይት ላይ የሚላኩልኝን ራሳቸው ድርጅቶቹ የሚልኩልኝን ራሴ ባስቀመጥኩት ፕራይስ ለአንድ ቀን ምን ያህል አስከፍላለሁ፣ ለሁለት ቀን ምን ያህል አስከፍላለሁ፣ ለ24 ሰዓት፣ ለ48 ሰዓት፣ ለ7 ቀን ብዬ ራሴ ቻናሌን ፖስት አድርጌ ምን አደርጋለሁ? ገንዘብ እሰራለሁ። እዚህ ጋር ገንዘብ እየሰሩ ያሉትንም አብረን የምናይ ይሆናል። ስለዚህ ቴሌግራምን ብቻ ተጠቅሜ በሁለት መንገድ ገንዘብ እሰራለሁ። ሌላኛው ተጨማሪ ደግሞ ቴሌግራም ቻናላችሁ ላይ እቃ ያላቸውን ኦንላይን ስቶር የሚሰሩ እንዴት ታስተዋውቁ የምትፈልጓቸውን ሰዎች እዛ ላይ ፖስት በማድረግ ገንዘብ መስራት ትችላላችሁ ማለት ነው። እነዚህ ቴሌግራም ሁለት ገንዘብ መስሪያ መንገዶች ናቸው ማለት ነው። ስለዚህ ቴሌግራም አዮ ላይ እና ቴሌግራም በራሱ በኦፊሻል ፔጁ ላይ በሚያስተዋውቀው ማስታወቂያ ቴሌግራም መስራት እንችላለን። ለምሳሌ አሁን ትልቁ የአብዛኛው ሰው ጥያቄ እዚህ ጋር እንደምታዩ 669 ሰብስክራይበር በዚች ብቻ ፖስት እንዴት ደረስኩኝ? 669 ሰብስክራይበር በዚች ብቻ ፖስት እንዴት ደረስኩኝ? እይታው እንደምታዩት 1565፣ 1600 ትክክለኛ እይታ ያለው ቻናል ነው። አብዛኛው ሰዎች የሚከብዳችሁ ቴሌግራም ቻናላችሁን ማሳደግ ነው። ለምሳሌ እዚህ ጋር የምለቃቸው አፕሊኬሽኖች ሰዎችን የሚጠቅም ሰዎችን የሚያስተምር እንዲሁም በጣም ጠቃሚ ክፍያ የሚጠይቁ አፖችን በነፃ ነው የምለቅላችሁ። እነዚህን ሰብስክራይበሮች ለማግኘት ምን አረኩኝ? የመጀመሪያው ቲክቶክ አካውንት ክሬት አረኩኝ። በደንብ ተከታተሉኝ። ጠንካራ ሆናችሁ መስራት ካለባችሁ ስሩ። ካልሆነ ግን ኦንላይን ላይ ካልጠነከራችሁ ገንዘብ አታገኙም። የመጀመሪያ ስራ ምን አረኩኝ? ቲክቶክ አካውንት ከፈትኩኝ ማለት ነው። የቲክቶክ አካውንቴ ናሆም አፕስ ይላል። አብረን ሰርች አድርገን የማሳያችሁ ይሆናል። ቲክቶክ አካውንት ከፈትኩኝ። ቲክቶክ አካውንት ከከፈትኩኝ በኋላ ቲክቶክ ላይ ቪዲዮዎችን በማስተዋወቅ ምን ማድረግ ጀመርኩኝ ማለት ነው። ገንዘብ ሜክ ማድረግ ጀመርኩ። ወይም ቴሌግራም ቻናሌ ላይ ሰው መጥቶ ሞኔታይዝ አድርጌ ገንዘብ ሜክ አደርጋለሁ ማለት ነው። ለምሳሌ የከፈትኩት
ምንድነው ናሆም አፕስ ይላል። ሰርች አድርጌ ላሳያችሁ። ቴሌግራም ቻናሌን ለማሳደግ ወይም ቴሌግራም ቻናሌን ሰብስክራይበር ለማግኘት ይከብዳል እንደምታውቁት። ስለዚህ በትክክለኛ ቴሌግራም ቻናል ላይ ሰብስክራይበር ለማግኘት ናሆም አፕስ ብዬ እዚህ ጋር እንደምታዩት ምን አረኩኝ? ቲክቶክ አካውንት ከፈትኩኝ። ቲክቶክ አካውንት ላይ እዚህ ጋር እንደምታዩት ከከፈትኩኝ በኋላ ቪዲዮዎችን እየሰራው አፖችን እየሰራው ቴሌግራም ቻናሌ ምን አረኩኝ? ፕሮሞት አረኩኝ። እዚህ ጋር እንደምታዩት ቴሌግራም ቻናሌን እዚህ ጋር ፕሮሞት እያረኩ ነው። ካሜራዬን አስቀመጥኩ። እዚህ ጋር መጣሁ። ይሄ አፕሊኬሽን በጣም ጠቃሚ አፕሊኬሽን ነው፣ ዳውንሎድ አድርጉት፣ ጫኑት፣ እጅግ በጣም አሪፍ አፕ ነው ብዬ እዚህ ጋር ማስተዋወቅ ጀመርኩኝ። ከዛስ ፕሮፋይል ላይ የቴሌግራም ቻናሌን አስቀመጥኩኝ። ለምሳሌ እዚህ ጋር ናሆም አፕስን የሚለውን ብትነኩት ፕሮፋይል ላይ የቴሌግራም ቻናሌን ሊንክ አለ። እዚህ ጋር ቴሌግራም ቻናሌን ለመቀላቀልና ክፍያ የሚጠይቁ አፖችን ለማግኘት ብዬ ሊንኬን አስቀመጥኩ። ከዛ አፑን ለማውረድ ሰዎች መጥተው አንድ ጊዜ ሲጫኑት ናሆም አፕስ ብሎ ምን መጣ? የቴሌግራም ቻናሌ መጣ። ከዛ እዚህ ጋር እንደምታዩት ኦፕን ብለው ወደ ቴሌግራም ቻናል ይወስደኛል። ስለዚህ በዚህ መልኩ እናንተም በቀላሉ የቴሌግራም ሚሊዮን ሰብስክራይበሮችን ማግኘት ትችላላችሁ። ለምሳሌ እኔ ስለ አፕ ነው የሰራሁት። እናንተ ስለ ሞባይል ጥገና ሊሆን ይችላል፣ ስለ ፋሽን፣ ስለ ሙዚቃ፣ አዲስ የወጡ ፊልሞችን ማስተዋወቅ፣ ትረካዎችን መስራት፣ መጽሐፎችን መስራት፣ ብዙ አይነት የሚሰራባቸው መንገዶች አሉ። ለምሳሌ አሁን ይሄ ከበኋላ በገባ 669 700 800 እያለ እስከ ሺህ ይሄዳል። ከዛም ያልፋል ቪዲዮ እየሰራው ባስተዋወቅ ቁጥር። ስለዚህ እናንተም ቪዲዮ እየሰራችሁ ፖስት ባረጋችሁ ቁጥር ቴሌግራም ሰብስክራይበራችሁ ይመጣል። እንዴት አድርጓልኩኝ? መጀመሪያ ቴሌግራም ቻናል ክፈቱ፣ ከዛ ቲክቶክ አካውንት ክፈቱ። ቴሌግራም ቻናላችሁን ስም ስጡት፣ የምትሰሩበትን ሁሉ ነገር ለዩ። ቲክቶክ ላይ ወጣችሁ ቪዲዮ እየሰራችሁ ቴሌግራም ቻናላችሁን ፕሮሞት አድርጉ። ከዛ በኋላ ቴሌግራም ሰብስክራይበር ይመጣል። ዘፈን፣ ሙዚቃ፣ ጌም፣ ቪዲዮ የፈለጋችሁትን ኮንቴንት ምረጡ። እየሰማችሁ ነው? የፈለጋችሁትን ኮንቴንት ምረጡ። ከዛ ቴሌግራም ቻናል አንድ ሰብስክራይበር ሲሞላ በራሱ በቴሌግራም ሞኔታይዝ ማድረግ ትችላላችሁ። ቪፒኤን ስላገናኘው ነው። ቪፒኤኑን ዲስኮኔክት አድርጌ ክሮም ላይ ቴሌግራም አይሆንም፣ በዛው ላሳያችሁ። ከዛ ከፈለጋችሁ በሙዚቃ ከፈለጋችሁ በቴክ በፈለጋችሁት መታችሁ መስራት ትችላላችሁ። አሁን ሪፍሬሽ አድርገው ይሰራል። ቪፒኤኑ ትንሽ ኔትወርክ ስለሚበላ ነው። ይሄው እዚህ ጋር ገብቻለሁ ማለት ነው። ይሄ ቴሌግራም አዮ ይባላል። እዚህ ጋር ቻናላችሁን ስም ኦርደር ናችሁ፣ አድቨርታይዝ ናችሁ። ይሄንን ሙሉ ቪዲዮ የኔን ቻናል ሬጂስተር እያረኩኝ አሳያችኋለሁ። እዚህ ጋር እንደምታዩት ትላልቅ ድርጅቶች ጋር የሚሰራ ኢትዮጵያ ውስጥ በወር $500 በላይ የሰሩበት ሰዎች አሉ። 2 3 4 5 ቻናል ተጠቅመው ዶላር ሜክ እያደረጉበት ያለበት መንገድ ነው። ስለዚህ ቴሌግራምን ተጠቅማችሁ ስልካችሁን ብቻ ተጠቅማችሁ ጥሩ ገንዘብ መስራት ትችላላችሁ። ይህ ዌብሳይቱ ቴሌግራም አያው ነው። አከፋፈቱንም የሰሩ አሉ። ከፈለጋችሁ እኔም ሙሉ ቪዲዮ መስራት እችላለሁ። ነገር ግን ጠንካራ መሆን አለባችሁ። እኔ ዩቲዩብ ቀርጬ ቲክቶክ ላይ ገብቼ ቪዲዮ ሰርቼ ሰዓቴን ፈጅቶ ምንም የሚከብድ ነገር የለም። አንዴ እመጣለሁ፣ ስለ አፕ አስተዋውቃለሁ። ሙዚቃ፣ ሌላም ማስተዋወቅ ትችላላችሁ። ከተጠቀማችሁበት ከጠነከራችሁበት ጥሩ ገንዘብ የምትሰሩበት የቴሌግራም ድርጅት ያመቻችልን የቴሌግራም መንገድ ነው። ስለዚህ አንድ ሰብስክራይብ ሞልቶም በራሱ የቴሌግራም ቻናል ሞኔታይዝ ይሆናል። ከዛ በቶን ታወጣላችሁ። ቶን ደግሞ እንደፈለጋችሁ ሴል አድርጋችሁ መጠቀም ትችላላችሁ። በዌብሳይቱ ዊዝድሮ ታረጋላችሁ፣ እንደፈለጋችሁ ታረጋላችሁ ማለት ነው። ስለዚህ ቴሌግራምን ተጠቅማችሁ በስልካችሁ ገንዘብ መስራት የምትችሉበት መንገድ ይሄን ይመስላል። ብዙ ጊዜ ልፋት ያለበትና ድካም ያለበትን መንገድ አትመርጡም። ጥቂት ነገር ሞክራችሁ ብዙ ማግኘት ትፈልጋላችሁ። ያ ደግሞ ይጎዳችኋል። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን አብሬያችሁ የነበርኩት ናሆም ነኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ የኢትዮ ዌልዝ ክሬተርስ ነው። ኦንላይን ስራዎችና ጠቃሚ ስራዎችን ሼር ለእናንተ በማድረግ እናንተንም እኛንም የሚጠቅም ዩቲዩብ ቻናል ነው። ሰብስክራይብ እያደርጋችሁ ቤተሰቡኑ በቀጣይ ቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።